ሰላም ሰላም እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ የዛሬውን ቪዲዮ እንከታተል። እኔ ሁሌ የሚገርመኝ አንድ ነገር አለ። ሁሌ ሞኝነት፣ ሁሌ የሆነ እንትን አለ እንዴ ማለት ምን እየሆንክ ነው አብርሃም? የምር ሁሌ መሸወድ፣ ሁሌ የሆነ አለ አይደለ? በጣም ይደብራል። ማለት በጣም ትናንትና ያየሁት ቪዲዮ በቃ የሌለ በቃ ኦኬ እዛ ጋር አንተ በእርግጥ አደጋ ደርሷል ተብለክ ነው የመጣከው። ግን ደግሞ እንደዚህ አይነት ነገር እንደሚያዘጋጁልክ እንደዚህ አይነት ሴራ እንደሚያዘጋጁልክ የታወቀ ነበረ። ገባ? እነሱ በሰላም ወደ አንተ ህይወት እንደማይመጡ በደንብ ጠንቅቀ ማወቅ ነበረብክ። እና እሷ ሰላምን ፈልጋ አታውቅም፣ መቼውም አትፈልግም ሩታ ማለት ነው። እኔ በጣም ነው የምትገርመኝ። ሁሌ ስህተት በስህተት ስህተት በስህተት ሰው ከስተቱ ይማራል። የእሷ ስህተት ደግሞ ሁሌ ተደጋጋሚ ሆነና የሆነ ድግግሞሽ ያስጠላል የሆነ ነገር እና አንተ ደግሞ ምንም በእርግጥ ሆን ብላችሁ ነው ይሄን ነገር እየሰራችሁም ቢሆን ለተመልካች የሆነ ያናድዳል። እውነት እኔ አሁን ትናንትና በጣም የተናደድኩት በነገራችን ላይ ለምን እንደሆነ አላውቅም። ምክንያቱም ሁሌ በእንደዚህ አይነት ተንኮል መምጣት፣ ሁሌ በእንደዚህ አይነት ለሰው በሰው ፊት ያለሽም እንትን በጣም በእርግጥ ከወረደ ቆይቷል። ግን ሁሌ በሰው እይታ እንደዚህ አይነት እንትን እንዲኖርሽ ማድረጉ ለአንቺ መልካም ነው ወይ ነው? ገብቶሻል? ለምን አስፈለገ እንዴ? ማለት በዚህ መንገድ አለም እኮ ድራሽ የምትመልሹ እሱን ማለት ነው የምር። ሌላው ነገር ደግሞ እሱ ምንድን ነው ማለት ይሄ አሁን ወንድም ተብዬው ምንድን ነው አሁን ወንድም ነው አይደለ? የሆነ አደጋ ቢደርስበት መኪና ነው የሚነዳው። የሆነ ነገር ቢሆን ምን ትጠቀማለህ? ማለት እንደዚህ በሚሆኑበት ሰዓት እሱ እንደዛ እየነዳ በሚመጣበት ሰዓት መንገድ ላይ ስንት ችግር አለ። ገብተዋል። ያን ነገር ማስተዋል ነበረብክ። እና አንተ በቃ አንድና አንድ ከእሷ ጋር የእሷን ታርጌት መሙላት ብቻ ነው የፈለግከው። ገባ? የእሷን ሀሳብ ማሳካት ብቻ ነው እንጂ የፈለገው ወንድሜ ላይ ምን ይደርሳል ምናምን እንደ ተመልካች ነው። እናንተ እዛ ጋር የምትኳኩት ነገር የታወቀ ነው። እዛ ድራማቸው አይጠገቡም። የእናንተ ግን እንደው እንደ ተመልካች ሲታይ ጥሩ አይደለም ይሄ ነገር። ገብተዋል። ስለዚህ መሰሩ ስራ በጣም ነው የሚያስጠላው። ምንም ትምህርት የለው። እንደውም ያናድድና በቃ ሳትወዱ በግዳችሁ ነው የሚያናግሯችሁ። ሰው በግድ የሆነ አስተያየት እንዲሰጣችሁ ምናምን። በእርግጥ ያን ነገር ፈልጋችሁ ነው እናንተም ይሄን ነገር የምትሰሩት የታወቀ ነው። ግን ቢሆንም ለምን ማለት ለምን በዚህ ደረጃ በቃ እንዴ? ለምንድን ነው አንቺስ እንደዚህ አርፈሽም ህይወትሽን ማትኖሩ? ምንድን ነው ሰው ሁሉ እንደዚህ እንትን የምትሆኙ ተንኮል ብቻ የምትሆኙ? በእናትሽ የምር በስመ አብ። ይሄ ህፃን ልጅ ይዘሽ ደግሞ ተንኮል ራሱ የእውነት በጣም ነው እንጃ። ይሄ ልጅ ነው የሚያሳዝነኝ። ነገ አድርጎ ምን አይነት ነገር ነው ፊልም ያደረገው? ማለት ምንድን ነው ለሱ ያስቀመጣችሁት ሚሞሪ ምንድን ነው? እኔ ጥያቄ አለኝ እውነት። ወላ የዛሬውን ብር ማግኘታችሁን ብቻ ነው ያያችሁት እናንተ። አንቺም ሆንሽ አንተ አብርሃም ተብዬው ማለት ነው። ምንድን ነው ሰው እስከ አመት አንድ ቀን እንኳን የተሻለ ነገር አያቀርብም። ሁሌ ጥል፣ ሁሌ የሆነ ተንኮል፣ ሁሌ ምናምን በቃ ሰለችን። በእውነት ይሰለቻል። በጣም ነው የሚሰለቸው። እና የትላንትና በጣም ነው የሚያስጠላው። በጣም ከማስጠላትም የተነሳ እኔ እንደውም ምን እንጃ ብስማ ጀስት እንደው አስተያየት ለመስጠት እንጂ የሆነ እንጃ በጣም ነው የሚያስጠላው። እና ሌላው ነገር ደግሞ ሄርሜላ እዛ ጋር እሱ ድንገት ተጠርቶ ነው። አንቺን ብትሆኚ ደግሞ ማለት ነው ሳያቅ ነው ድንገት ድረስ ተብሎ ነው። አንደርስታንድ ማድረግ አለብሽ። እዚህ ጋር ትንሽ ኮሽ ባለ ቁጥር አንቺም ማለት የለብሽም። ምክንያቱም እዚህ ጋር እሱ ድረስ ተብሎ ነው። እዛ ረጋ ብለሽ ይሄ ነገር ለምን ወጥመድ እንደተዘጋጀላችሁ አስቀድማችሁ አንቺም ያው ድራማ ስላለሽበት ነው እንጂ እንደ ሀቂቃው ቢኬድ ይሄ ነገር በፍጹም የሆነ እንትን አይልም፣ ደስ አይልም። ገብቶሻል? ምክንያቱም አንቺም ልትረጁ ይገባል። ምክንያቱም በቃ እዛ ጋር ድንገት ልጅ አለ። ለልጅ ማለት ችግር ደርሷ ሲባል ይሄ ልጅ አእምሮ ውስጥ ብዙ ነገር ተፈጥሮ ሊሆን ይችላል። በእርግጥ ገብቶሻል? መፍረድ ይከብዳል። እና አንቺም ልትረጂው ግድ ነው እንጂ የሆነ በቃ አእምሮሽ ውስጥ የሆነ ነገር ስላለ ብቻ ነገ ይታረቁ ይሆናል ወይ ምናምን በሚለው ፍራቻ ውስጥሽ በጥርጣሬ ስላለ ብቻ እንትን ካለ ማለት እንደዚህ አእምሮሽ ላይ የሚረበሽ ከሆነ ለአንቺ ራሱ በጣም ችግር ነው። ከፈለገ ደግሞ የራሱ ጉዳይ
ገብቶሻል? ህይወት ይቀጥላል እና እሱ እንደዚህ አንቺ እንደዚህ አይነት ስጋት ሊገባሽ አይገባም። ገብቶሻል? ሁሌ እንደዚህ በስጋት መኖር የለብሽም ፈጽሞ ማለት ነው። በቃ የመረጠውን መኖር ይችላል። ገብቶሻል? ፍቅርን ብሎ ነው አንቺ ጋር የመጣው። ፍቅርን ብሎ አንቺ ጋር መኖር ከቻለ ቻለ፣ ካልቻለ ደግሞ መንገዱን ጨርቅ ያርግለት እንጂ ሁሌ እንደዚህ በመበሳጨት ሁሌ በመጠራጠር ዛሬ ነገ ወይ እሷ ጋር ይመለስ የሆነ በሚለው እነሱ ይሄንን ነው የሚፈልጉት። ሄርሜላ አንድ ነገር አዳምጪ። እነሱ የሚፈልጉት ይሄንን ነው። ገባሽ? ይሄንን ነው የሚፈልጉት እና እናንተን ማጣላት፣ እናንተን ማለያየት ይሄ ነው ትልቁ ኤፍሬምና ሩታ ሰንቀው የተነሱት እንትን እቅድ ይሄ ነው። ስለዚህ አንቺ ደግሞ እቅዳችሁን እንትን ብለሽባቸው ነቅተሽባቸው እናንተ ሁለታችሁ አንድ ሆናችሁ እቅዳቸውን ማፍረስ እቅዳቸው በቃ እንደ አለ አይደለ በቃ መሆን ነው እንጂ ያለባችሁ አንቺ እሱን እንዲህ በምትሆኝበት ሰዓት፣ እንዲህ በምትናገሪበት ሰዓት፣ እንዲህ በምታመናጭቂበት ሰዓት፣ አልፈልግም ብለን በምትሄጂበት ሰዓት ሀሳባቸው ተሳካ ማለት ነው። ገብቶሻል? እና እንትን በይ ማለት አንቺም ወደ ቀልብሽ ተመለሺ፣ ልትረጁ ሞክሪ። የምታልፊያቸውና የማታልፊያቸው ነገሮች አሉ። አሁን የትላንትናው ነገር የሚታለፍ ነገር ነው። ገብቶሻል? ማለፍ ትችያለሽ። ስለዚህ እኔ እንደ ተመልካች አስተያየት ስሰጥሽ አንዳንዴ በማስተዋል አድርጊ ነገሮችን። ብልህ ትመስኛለሽ። አንደኛ በፍቅር የምታምኚ ሰው ነሽ። ስለሆነም ነው እዚህ እስከዚህም እስከ ዛሬም ስንት ነገር እየተባልሽ አብራችሁ ያላችሁት እና እንትን በይ በቃ ማለት በእነሱ ወጥመድ ውስጥ አትግቡ። የምሬን ነው። ኤፍሬምና ሩታ አሁን ያዘጋጁላችሁ እናንተን ማለያየት ነው በቃ አንድና አንድ። ከዛ በኋላ እነሱ ሁለቱን አንድ ላይ ማድረግ ነው የኤፍሬም በእርግጥ እኔ በወንድም ላይ እንደዚህ አይነት ነገር ትንሽ ከባድ ነው። እኔ አይቼም አላቅም ሰምቼም አላቅም። በነገራችን ላይ በጣም ከባድ ነው እውነት ለመናገር ማለት ነው። እና ማለት ምናልባት የወንድሙን ህይወት ለማቃናት በሚለው ከሄድን ኦር ደግሞ ለሩታ በማዘን ነው በሚለው ከሄድን እዚህ ጋም ሄርሜላም ሴት ናት። በዚህ ጋር በእርግጥ የወለደች የልጁ እናት አለች። ኦኬ ምናልባት ትላንትና የነበረው ህይወት ደስ ይል ነበረ በሚለው ከእሷ ጋር ቢሆን ይሻላል በሚለው ከሆነ እዚህ ጋም ደግሞ አስረግዟል። እንግዲህ እንዳለችው ከሆነ አርግዣለሁ እያለች ነው። እሷም ሴት ናት። ህይወቱ ቀልድ አይደለም። ገባ? ከዚህ ሁሉ ጌምህ ይልቅ ወንድምን ነው ማምከር ያለብህ። ወንድምን ነው ማስተካከል ያለብህ። በቃ ከማን ጋር መሆን እንዳለበት ስሜቱን በትክክል አዳምጦ ወደ አንድ መንገድ መያዝ ነው እንጂ እዚህ ጋም ልጆቹ መሸቀያ ያደረጋቸው እኮ ሴቶቹን። የምሬን ነው የምላቸው። እኔ አብርሃም ራሱ ኢየሱስ በጣም ነው የሚያናደው። አሁን በእርግጥ አንዳንዴ አልፈርድበትም። ልጅቷ ናት እየተጋተተች ያለችው ሩታ ተብዬው ማለት ነው። ግን ቢሆንም ደግሞ ህይወት ይቀጥላል በሚለው እሱ በቃ የራሱን ህይወት መርጧል። ገብቶሃል? አንተም ደግሞ በቃ በተቻለ መጠን እሱን መምከር፣ ወደ ተሳሳተ መንገድ አትሂድ ወንድሜ ብለክ ወንድምህን በመምከር እንጂ ከእሷ ጋር በተንኮላ ተስማምተክ ትናንትና ልጁን እንደዛ ችግር ቤት ተፈጥሯል ብለህ እንደገና ደግሞ ለሄርሜላ በሌላ ስልክ ወይ ደውላችሁ ወይ ቴክስት ልካችሁ ሄርሜላ እንድትመጣ አድርጋችሁ ያን እንድታይ አድርጋችሁ ይሄ ሁሉ የማን ነው? የሁለታችሁ ነው። ገብቶ እኛ የሆነ ተመልካች እንደ ልጅል ነው እንደምታዩት። በጣም ነው የሚገርመው። ጌታ እንደምንድን ነው የሚታዩት ተመልካችን ማለት ነው። እንደ የሆነ እናንተ ብቻ አራዳ ኧረ በስመ አብ። እና ለማንኛውም እቅዳችሁ በርግጥ ትናንት ተሳክቶላችኋል። እሷም ተናዳ ሄዳለች። እንግዲህ አይታወቅም ዛሬ ተረድታው ይቅርታ ካረገችለት ባላቅም ትላንት በተፈጠሩ ነገር ግን ያስጠላል፣ ያሳዝናል። እና ወደ አብርሃም ስመለስ ደግሞ አብርሃም አንተ ብልጡን በቃ ሁሌ ሞኝነት፣ ሁሌ ጅል መሆን ያስጠላል እኮ ማለት አንዳንዴ ምንድን ነው በፍየል ዘመን በግ መሆን አያስፈልግም። ገባ? ምን አለ መሰለ አንዳንዴ ሰዎች በሚሰጡን ልክ ነው ምላሻችን መሆን ያለበት እና እንትን በል በቃ ንቀት በል ሁሌ የሆነ አዎ ይቅርታ በማለት ጥሩ ነው። ይቅርታ ጥሩ ነው። ይቅርታ ማድረግም መጠየቅም መልካም ሆኖ ሳለ ሁሌ ደግሞ ለሰዎች በግ መሆን ደግሞ የለብንም። ገብተዋል? በህይወትህ አንተ እንደዛ ነው እየሆነ ያለው።
ወይ አውቀክ ነው ለነገሩ ይመስለኛል እንደዚህ አይነት ጨዋታ የምትጫወተው። ግን ቢሆንም ደግሞ በቃ እንትን በል ማለት በቃ የልጅ እናት ምን አይነት ሰው እንደሆነች ያውቀሃል። ወንድም ራሱ ተባብሮ እንደዚህ አይነት ጌም ውስጥ እንደገባ ታውቃለህ። በቃ ሁሉን ነገር አንደርስታንድ አድርገህ በቃ ወንድም ነው። ወንድም ሲሆን ከሆነ ደግሞ ዞር ብሎ አንተን ጠላት ሲሆንብህ አሜን ብለህ መቀበል የለብህም። ወንድምም ከሆነ ይቀራል፣ ማንም ከሆነ ይቀራል። ገባ? ከአንተ በላይ ለራስህ ከአንተ ብቻ ነው የምታስበው በዚህ ዘመን በተለይ ማለት ነው። ወንድም ምናምን የሚባል ነገር የለም። ገባ? ምክንያቱም ከስንት አንዱ የተባረከ ካልሆነ በስተቀር ወንድም ራሱ እንግዲህ አሳልፎ የሚሸጥበት ዘመን ነው። አሁን በእውነቴን ነው የምልህ። አሁን በኤፍሬም ነገር እኔ አንዳንዴ እውነት በቃ ወዳጅ መስሎ ለወንድሙ ሀሳቢ መስሎ የሆነ የሚያደርገው አይመጣውም። ሌላ ሰው ብትመርጡ ይሻል ነበር ለድራማው። በነገራችን ላይ ማለት ሌላ ሰው እንደዚህ ከእሷ ጋር እንደዚያ ነገር ቢሳተፍ ኖሮ ይሻል ነበረ። አሁን እሱ እንደዚያን ነገር ውስጥ ገብቶ ሲያጨማልቅ የሆነ በቃ ለሱ ያለው አመለካከት ሰው በጣም ዝቅ ያለ ነው። ምን አይነት አረመኔ እንደሆነ ነው የሚያስበው ሰው። በቃ ብዙ ነገር አለ። ገብቷቸዋል። ስለዚህ ብትችል ከዚህ ጌም ብትወጣ ጥሩ ነው ኤፍሬም። የእውነቴን ነው የምልህ። በቃ በተቻለ መጠን ከወንድም ጎን ለመቆም ካልሆነ ደግሞ መውጣት ከዚህ ጌም ከዚህ ጨዋታ መውጣት ነው ያለብህ እንጂ አንተ ከእሷ ጋር ተባብረ እንደዚህ አይነት ነገር ማድረግ እኔ እንጃ አይመጣውም፣ ፈጽሞ አይመጣውም። እና እሷ እናቴ እባብ ናት እውነት ለመናገር ማለት ነው። ቅሬ በለኝ አምላክ። እና የእውነት እሷ በስማ በቃ እኔ እንጃ በስማም የድሮዋ ሩታ በቃ እንዲህ ነው ቀበረቻት። እንዲህ ላትነሳ እንዲህ ጉድጓድ አርቃን ቆፍራ የቀበረቻት እውነት ለመናገር ማለት ነው። እና ብትሺ ወደ ማንነትሽ ተመለሽ በእናትሽ። ሰው ሁሉ ይመክርሻል፣ ትልቁም ትንሹም አስተያየት ይሰጥሻል። የእውነቴን ነው የምልሽ። ምንም አይገባሽም ግን አንቺ በስመ አብ ወልድ ምንም። እውነቴን ነው የምልሽ። እንደውም አእምሮብሻል መሰለኝ የሰው አስተያየትና የሰው ምላስ ቀን በቀን ውበቱን ደፍቶብሻል። እና ይመርብሽ። በእርግጥ ሴት ልጅ በአንድ ወንድ ልጅ ተከርታ ወድቃ ማየትን አልፈልግም እንደ ሴት። የልጅ እናት ነሽ፣ ሲንግል ማም ነሽ። ልጅሽን በስኬት እንድታሳድጊው እመኝልሻለሁ። ግን የሆነ እዚህ ጋር በአንድ ነገር ጎበዝ ትሆኝና በአንድ ነገር ደግሞ የሆነ ነገር ስታፈርሺ ያስጠላል ነው እንጂ በቃ አሁን አንቺ አቃተሽ ከአብርሃም ተለይቶ መኖርን የሆነ ተንኮሎችን ማቆም በቃ እሱን ያቃተሽ። የራስሽን ህይወት ቀጥ አድርገሽ እንዴት መምራት እንዳለብሽ በስማም። ያኔ እንደዛ ብትሆኝ እኮ እግዚአብሔርን እንዴት ራሱ መጥቶ ይቅርታ እንደሚጠይቅሽ የምሬ ነው የምልሽ። ይሄ ሳይገባሽ ቀርቶ አይደለም። በእርግጥ ድራማ የእናንተ ድራማ ማብቂያ ስለሌለው እንጂ አርፈሽ ለጥ ብለሽ ልጅሽን ብታሳድጊ ራስሽን ጠብቀሽ ማንነትሽን ጠብቀሽ ክብርሽን ጠብቀሽ ቤትሽ ቀጥ ለጥ ብለሽ ቁጭ ብትይ ስራሽን ብትሰሪ በራስሽ ላይ ፎከስ ብታረጊ ከወንድም ከጓደኛ ከምናምን ጋር ይሄ የምትግማሚው ነገር ትተሽ በቃ ስራሽን ብቻ ዩቱብም ከሆነ መስራት በተለያዩ ነገሮች እየሰራሽ መኖር በቃ አሉ አይደል እንዴ? ከቡታጅራ የመጡ ሴቶች ራሳቸው ብዙዎቹ መናቃቸው አሉ። ስም መዘርዘር ባያስፈልግም ቆራጦ ነው። ስንቶቹ እየኖሩ አለ እንዴው ከትዳራቸውም ተለያይቶ ከፍቅረኛቸውም ተለያይቶ በጣም ብዙዎቹ እየኖሩ ነው። በቃ ተጣላን አሉ፣ አሳወቁ ሚዲያ ላይ በቃ ተለያዩ። ይኸው ቀጥለጥ ብሎ የራሳቸውን ስራ እየቀጠሉ ነው። አንቺ ምን ሆነሽ ነው? ወልዶም የተለያዩ አሉ እኮ ምን ነው ስም እንጥራ እንዴ? በቃ ቆራጥ መሆን ነው ያለብሽ። ሁሌ አንቺ ወይ በወንድም ስር ትመጫለሽ፣ ወይ በጓደኞቹ ትመጫለሽ፣ ወይ በአንድ ነገር በቃ ሲባል በአንዱ ነገር ትመጫለሽ፣ በአንዱ ነገር በቃ ሲባል በአንዱ ነገር ትመጫለሽ። እንዴ አይሰለችሽም? አልሰለችሽም? ህይወት መኖር አልናፈቀሽም? የሆነ ትክክለኛ እውነተኛ ህይወት መኖር አልናፈቀሽም? የምሬ ነው የምልሽ። በቃ ያስጠላል ሁሌ እዚህ ጋር አሁን ጥሩ መስለሽ ምናምን የሆነ የምትቀርቢው ነገር በስመ አብ ወልድ። እኔ አንዳንዴ እኔ እንጃ እላፊ ቃል ብናገርሽ ሁላ ደስ ባለኝ ማለት ስለምታናድጂኝ ማለት ነው። በጣም ነበር የምወድሽ በነገራችን ላይ ድሮ የሆነ መሳሪያቸው ቪዲዮዎች ምናምን የሆነ በቃ ሳቄታነትሽን የሆነ ምናምን። አሁን ግን በቃ ሙዝዝ በቃ ስርዓት የለሽ፣ ለሰው ያለሽ አክብሮት በጣም ቀንሰዋል።
የሆነ በቃ አመለካከት እኔ እንጃ በስመ አብ ሰው እንዲቀየር አንዳንቺ ደግሞ አላየሁም ሂሩት በነገርሽ ላይ በእውነቴን ነው የምልሽ። እና በተቻለሽ መጠን እንትን በይ ወደ ራስሽ ተመለሺ። ልጁን ተይው፣ ከህይወቱ ውጪ። የምሬ ነው የምልሽ። አንተም ደግሞ አትጃጃል። በቃ ክብርን ጠብቅ፣ ራስን ጠብቅ። ገብቷል። በቃ እንትን በል። ሁሌ መሸወድ የለም። ሁሌ ሸወደችኝ፣ ሁሌ እንዲያረገችኝ እያል ከዚህ እየመጣ ካታለቃቅስ አንተን ብትሆን ማለት ነው። ሄርሜላን ብትሆኝ ደግሞ አንዳንዴ እለፊው ማለት አሁን ትላንትና በጣም ልትረጁ